ወንዶች በግንኙነት ህይወታችሁ ማወቅ ያለባችሁ አንድ ቁልፍ ነገር የግንኙነት ህይወት የእናንተ ኃላፊነት ብቻ እንዳልሆነ ነው። ግንኙነት ላይ ሴትም ወንድም የራሳቸው ሚና አላቸው። ጤናማ ግንኙነት እንዲኖራችሁ ሁለታችሁም ማድረግ ያለባችሁ አስተዋጽኦች አሉ። አንዳንድ ወንዶች ግን ከፍተኛ ጭንቀትና ውጥረት ውስጥ እንዳሉ እኔ ጋር በሚመጡበት ጊዜ ለመረዳት እችላለሁ። የእነሱ ኃላፊነት ብቻ ነው የሚመስላቸው ግንኙነትና ለዛም የብልት ዝግጁነት ጥንካሬ ስታንድ ባይ ሆኖ እንዲጠብቃቸው በቃ ግንኙነት በታሰበ ቁጥር ብልት ዝግጁ እንዲሆን ቆይታም በራሳቸው መቆጣጠር እንዲችሉ እና ሴቷን እስከምትፈልገው ጊዜ ድረስ ግንኙነቱን ማድረግ እንዲችሉ የእነሱ ሚና ብቻ እንደሆነ በመረዳት ከፍተኛ ስነ ልቦና ጫና ውስጥ ይገባሉ። እንደዛ አይደለም። ግንኙነት ላይ መጀመሪያ ከሚስቶቻችሁ ጋር አይዘር ከጓደኞቻችሁ ጋር ተነጋገሩ። ምንም ነገር ሀፕን ሊያደርግ ይችላል። ስሜት ሊጠፋ ይችላል። የግንኙነት ጊዜ ጥንካሬ ልታጡ ትችላላችሁ። ቶሎ ልትጨርሱ ትችላላችሁ። አንዳንዴ ደግሞ ቶሎ ላትጨርሱ፣ እርካታ ላይኖራችሁ ይችላል። ምንም ነገር ሀፕን ቢያደርግ ቀስ እያላችሁ ነገሮችን በራሳችሁ ለመፍታት እየሞከራችሁ መሄድ እንዳለባችሁ መተማመን ያስፈልጋል እንጂ ወንዶች ድንገት የቶሎ መጨረስ ችግር ሲያጋጥማችሁ ከፍተኛ ጭንቀትና ውጥረት ውስጥ በመግባት ቀጣይ ለሁለተኛ ዙር ደግሞ ዝግጁነት እንዲያጣ ራሳችሁን ታጋልጣላችሁ ማለት ነው። ስለዚህ ማድረግ ያለባችሁ ነገር ምንም ሊያጋጥም እንደሚችል ማወቅ እና ደግሞ ያ ደግሞ የእናንተ ኃላፊነት ብቻ እንዳልሆነ መረዳት ነው። እኔ ከሚያጋጥሙኝ ታካሚዎች እንደዚህ አይነት ጉዳይ ገና ለገና እንዳያጋጥመኝ ብለው ያው ማርኬት ላይ በሰፊው የሚታወቀው ቫያግራ ነው። እሱም መድኃኒት የሚጠቀሙ ወንዶች ምንም ችግር ሳይኖርባቸው ማለት ነው። ከዛ ግን ያለሱ ደግሞ ምንም አልንቀሳቀስ ስለሚላቸው ዶዙን እስከ መጨረሻው እየጨመሩ ወስደው የሆነ ሰዓት ላይ በዛም ዶዝ የብልት ዝግጁነትና ጥንካሬ ሳይኖራቸው ቀርተው እኔ ጋር ለሕክምና የሚመጡ ታካሚዎች አሉ። ስለዚህ ወንዶች መጀመሪያ ራሳችሁን ነው ማሳመን፣ ውስጣችሁን ማረጋጋት እና ሪያሹር ማድረግ ያለባችሁ። ከዛ ለሚስቶቻችሁ ደግሞ ያለውን ነገሮች ማስረዳት። የመጀመሪያው ቴራፒ የሚጀምረው ከእናንተ መነጋገር ስለሆነ ማለት ነው። ስለዚህ እንደዛ ማድረግ ለ6 ወር ያላችሁን አመጋገብ፣ ስፖርት፣ እንቅስቃሴ፣ የእንቅልፍ ሁኔታ እነዚህ ነገሮች በጠቅላላ ጤናማ ማድረግ። እንደዛ ቀጥሎ ግን ቶሎ መጨረስ፣ የብልት ጥንካሬ ማጣት፣ አለመርካት ችግር፣ ስሜት መቀዝቀዝ ካለ ወደ ሕክምና በመሄድ ተገቢ የሆነ ሕክምናን አገልግሎት ማግኘት ትችላላችሁ። ሰላም፣ እንዴት ናችሁ? ከግንኙነት በኋላ ወዲያውኑ ማድረግ ያለብን 3 ወሳኝ ነገሮችን አብረን እናያለን። አንደኛ ሽንት መሽናት፣ ወዲያውኑ ዩሪኔት ማድረግ ወይም ደግሞ ጥቅሙ ምንድነው? ኢፍ ባክቴሪያ እንኳን ካለ ያንን ፍላሽ አውት ለማድረግ ይጠቅመናል ሽንት መሽናት። ሌላው ደግሞ ውሃ በደንብ መጠጣት። በተለይ የሽንት ቧንቧ የሚደጋገምብን አይነት ከሆነ ውሃ በደንብ መጠጣት ያስፈልጋል። ሌላው ደግሞ ሻወር መውሰድ፣ በተለይ ፕራይቬት ፓርት ሴቶች ከሆናችሁ ሪፕሮዳክቲቭ አካባቢ ኦር ፕራይቬት ፓርታችሁን በደንብ መታጠብ ያስፈልጋል። ኦንሊ በውሃ ብቻ ማለት ነው ልንታጠብ የሚገባው። ሳሙና ሊነካን አይገባም። ስላይትሊ አሲዲክ ነው። አራውንድ ወደ 4.5 4.3 አካባቢ ነው። በሪፕሮዳክቲቭ ኤጅ ላይ አለች ለተባለች ሴት እስከ 4.3 ድረስ ከ3.8 እስከ 4.3 ድረስ ይደርሳል አሲዲቲው ማለት ነው። እሱ በጣም ይፈለጋል። ጥቅሙ ምንድነው? አንደኛ ኢንፌክሽን እንዳይፈጠር ፕሮቴክት ያደርጋል። አንደኛ ሁለተኛ ይስት ኢንፌክሽን እንዳይፈጠር ባክቴሪያል ቫጂኖሲስ የሚባል አለ፣ እሱም እንዳይፈጠር ያደርጋል። ከፎሬን ነገሮች ፕሮቴክት ያደርግልናል። አሲዲቲው ባይ ኔቸር ይፈልጋል። ሌላው ደግሞ ምንድነው? አፋችንን በደንብ መግሞጥሞጥና ማጽዳት ያስፈልጋል። ሾተ ላይ ውርጃ ሊያመጣ ይችላል። ዛሬ ስለ ሾተ ላይ እና ውርጃ የሚያገናኛቸውን ነገሮች እናወራለን። ሾተ ላይ ማለት አንዲት እናት የደም አይነቷ ኔጌቲቭ ከሆነ ይህም ደግሞ ኤ ኔጌቲቭ፣ ቢ ኔጌቲቭ፣ ኤቢ ኔጌቲቭ ኦር ኦ ኔጌቲቭ ከሆነች እና የባለቤቷ የደም አይነት ፖዘቲቭ ከሆነ ሊከሰት ወይም ደግሞ ሊያጋጥም የሚችል የእርግዝና ህመም ነው። ይህም ጽንሱ የአባትየውን የደም አይነት ይዞ የሚወለድ ከሆነ ወይ ደግሞ ጽንሱ አሬች ፖዘቲቭ ሆኖ የሚወለድ ከሆነ እናትየው ይህ ቅመም በውስጧ ስለሌለ ይህንን ቅመም ወደ ሰውነቷ በሚገባበት ወቅት የሚያየው ልክ እንደ ጠላት ቅመም ነው። ስለዚህ ልክ እንደ ማንኛውም ባክቴሪያ እንደሚያጠፋ የሰውነት መከላከያ አቅም ይህንን ቅመም ሰውነቷ ማበጀት ይጀምራል። ያም ደግሞ በእንግዲህ ልጅ አልፎ የልጁን ቀይ የደም ሴሎች በማጥቃት ጽንሱን የደም ማነስ በማምጣት እንዲሁም አልፎ ሞት የሚያመጣ የህመም አይነት ነው። ይህ ህመም ብዙ ጊዜ ሊከሰት የሚችለው የመጀመሪያዎቹ የእርግዝና ጊዜያቶች ወይ ደግሞ
14 ሳምንት ካለፈ በኋላ ነው። ስለዚህ በመጀመሪያዎቹ የእርግዝና ጊዜያቶች ውስጥ የሚከሰት ውርጃ በሾተ ላይ ምክንያት የመምጣት እድሉ በጣም ጠባብ ወይ ደግሞ የለም በሚባል ደረጃ ነው። በእርግዝና ወቅት የሚያጋጥሙ አደገኛ ምልክቶች ምንድን ናቸው? አደገኛ ምልክት የምንላቸው የደም መፍሰስ፣ ከፍተኛ የራስ ምታት፣ እይታ ብዥ ማለት፣ ትኩሳት፣ እንዲሁም ከወትሮ የተለየ የልጅ እንቅስቃሴ መቀነስ፣ በአጭር ጊዜ ውስጥ የተከሰተ የፊትና የእጅ ማበጥ፣ ትንፋሽ ማጠር ናቸው። ስለዚህ እነዚህንና ሌሎች አደገኛ ምልክቶች ካየሽ ቶሎ ወደ ሕክምና ተቋም መሄድ ይኖርብሻል። ከግንኙነት በኋላ የማሳከክ ስሜት አለሽ? ግንኙነት የኢስት ኢንፌክሽን እንዲፈጠር ምክንያት ባይሆንም ኢንፌክሽን ግን እንዲቀሰቀስ ዋነኛ ምክንያት ሊሆን ይችላል። እንዴት ካላችሁ ደግሞ የወንድ የዘር ፈሳሽ የሴት ብልት ተፈጥሯዊ አሲዳማነትን ስለሚቀይረው ካንዲዳ የተባለውን ፈንገስ በከፍተኛ ሁኔታ እንዲራባና እንዲቆጣ ያደርገዋል። ታዲያ በቤት ውስጥ ለማከም እየሞከራችሁ የበለጠ ባታባብሱት ጥሩ ነው። ይልቁንስ ወደ ሕክምና ባለሙያ በመሄድ ተገቢውን ሕክምና ያደርጉ። የሴት ልጅ ብልት ፈሳሽ ስለጤናችሁ ምን ይላል? ነጭና ቀጭን ከሆነ አብዛኛውን ጊዜ ጤናማ ነው። በተለይ የወር አበባ መጀመሪያና መጨረሻ ላይ የሚታይ ከሆነ። እንደ እርጎ ነጭና ወፈር ያለ ከሆነ የኢስት ኢንፌክሽን ምልክት ሊሆን ይችላል። አብዛኛውን ጊዜ ደግሞ ከማሳከክ ጋር ይከሰታል። ግራጫ ወይም ደግሞ አረንጓዴ ከሆነ የባክቴሪያ ወይም ደግሞ የሌላ ኢንፌክሽን ምልክት ሊሆን ስለሚችል የሕክምና ክትትል ያስፈልገዋል። ቡኒ ወይም ደም የቀላቀለ ግን ከወር አበባ ውጪ ከሆነ ይህም መታየት ያለበት ጉዳይ ነው። አንዳንድ ፈሳሾች ጤናማና ተፈጥሯዊ ሲሆኑ፣ ሌሎቹ ግን የኢንፌክሽን ምልክት ሊሆኑ ስለሚችሉ ያልተለመደ ምልክት ካያችሁ ግን ወደ ክሊኒካችን በመምጣት በባለሙያ መታየት አለባችሁ። ብልት አካባቢ አሳ ማለት ወይም ደግሞ መጥፎ ሽታ ምንን ያመለክታል? ይህን ችግር ባክቴሪያል ቫጂኖሲስ እንለዋለን። መንስኤዎቹ ደግሞ አንደኛ የብልት ፒኤች ሲዛባ ወይም ደግሞ መጥፎ ባክቴሪያዎች እየበዙ ሲመጡ ሊሆን ይችላል። ስለዚህ ሴቶች ይህ የንጽህና ጉለት ስላልሆነ በሳሙና መታጠብ ወይም ደግሞ በሽቶ መደበቅ መፍትሄ ሊሆን አይችልም። ማንኛውም ከዚህ ጋር የተያያዘ ችግር ካለባችሁ ክሊኒካችን ጎራ በማለት ሕክምናውን ማግኘት ይችላሉ። ዶክተር ሾት ምንድን ነው? ሾት የምንለው ከራሳችን ደም በመውሰድ ሴንትሪፊውጅ የሚባል ማሽን ውስጥ ፕሌትሌት የሚባለውን የደም ህዋስ ብቻ አውጥተን ወደ ብልት መስጠት ማለት ነው። ጥቅሞቹ አንደኛ አዳዲስ የደም ስር እንዲፈጠር በማድረግ በተለይ ኤሬክታይል ዲስፈንክሽን ላለበት ሰው የብልት ጥንካሬን ያስተካክላል። ሁለተኛ ደግሞ የብልት ሴንሲቲቪቲን ኢንሃንስ በማድረግ ማለትም ብልት በደንብ እንዲነቃቃ ወይም ቶሎ እንዲነቃቃ ያደርጋል። ሶስተኛ ደረጃ ደግሞ የብልት ሳይዝ ላይ አስተዋጽኦ አለው።